ሰላም ሰላም መሃሪ ነኝ መሃሪ ብራዘርስ ከብራዘርስ ኢንጂነሪንግ ዛሬ እስቲ ቀኑ ሙሉ አብረን እንዋል። መጀመሪያ ከአዲስ አበባ ከቤቴ ከወንድሜ ጋር ከታናሽ ወንድሜ ዳጊ ጋር ጉድ ብለን ተነሳን። እንግዲህ ወደ ሃይዌይ ዛሬ እንግዲህ ጉዟችን ወደ ደብረ ዘይት ነው። ደብረ ዘይት እንግዲህ ንስር ኢንተግሬትድ ፋርምን ለመጎብኘት ስራም ለመጀመር የተወሰኑ ቅየሳ ስራዎችን ለመስራት እንግዲህ በመታየት መልኩ ደብረ ዘይት ገባን። ደብረ ዘይት በኮሪደር ልማት ምክንያት የተወሰነ ለውጥ አላት። ከረጅም ዓመት በኋላ ነው ወደዛ ከተማ የገባሁት። እንደምታዩት ከተማ ገብተናል። ቀጥታ ጉዟችንን የምናደርገው ወዴት ነው? ወደዛው ወደ ንስር ኢንተግሬትድ ፋርም በአውቶሞቲቭ በመከላከያ ኢንጂነሪንግ ውስጥ ያለ ፋርም ነው። እሱ ለመጎብኘት የሽርሽር ቢዝነስ ግሩፕ አዲስ ስራ ለማየት ደዘሜን ያፈቃችሁ ካላችሁ እንግዲህ በመታዩት መልኩ ሪዘርቫየር ለመስራት የተወሰነ የቅየሳ ስራ ያስፈልገን ነበረ። ቅየሳ ቤንች ማርኮችን አስቀመጥን። በመታዩት መልኩ ይሄ ነው የሚለማው ሪዘርቫየር እና ለአሳ እርባታ ሊጠቀሙት ነው። በመታዩት መልኩ ከኮሎኔል ጋር ቪዲዮ ሰራን። ስራችንን ከጨረስን በኋላ ያው እንደምታዩት እንደዚህ ብለን የተወሰነ ነገር ስለ ስራችንም ስለኛም ጄነራል በሚያስደስት መልኩ ቀደም በለቀኩት ቪዲዮ ላይ የራሱን አስተያየት ሰጥተዋል። ከዚህ በኋላ ደግሞ ቀጥታ ጉዟችንን እና የሰራ ሰው መብላት አለበት። ስራችንን ከጨረስን በኋላ በምታዩት መልኩ እየቆረጥን ነው የምንገኘው። እጅግ በጣም ነው ደስ የሚለኝ ጥሬ ስጋ፣ በተለይ ደክሞኝ ስበላ ጥሬ ደስ ይለኛል። ይኸው ተመስጬ እየበላው ነበር፣ እርቦኝ ስለነበረ እንብላ በአጋጣሚ ሳልላችሁ። እንግዲህ ምሳችንን በላልተን ከጨረስን በኋላ የቤቱ ስም ጠፋኝ። በጣም ጥሩ መስተንግዶ ነበር ያደረጉልን። ተነስተን ደግሞ ጉዟችንን ወደ ሸገር አድርገናል። እናመሰግናለን።